ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርት ቪዲዮአችን የቀጠለውን 9ኛ ክፍል ላይ የተወጣጡ የማትሪክስ 30 ጥያቄዎችን ዛሬ ላይ ይዘላችሁ ቀርበናል። ቀጥታ የመጀመሪያውን ጥያቄ በመስራት እንጀምር። ይህን ጥያቄ ከመስራታችን በፊት ግን ይህ ቪዲዮ ለብዙ ተመልካቾቻችን እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። ቀጥታ የመጀመሪያውን ጥያቄ እናንብብ። which of the following activity belongs to the primary economic sector? የትኛው አክቲቪቲ ነው ከፕራይሜሪ ኢኮኖሚክ ሴክተር ውስጥ የሚመደበው ነው የሚለና የኤ ባንኪንግ ይለናል። ባንኪንግ አይደለም፣ ምክንያቱም ባንኪንግ ሰርቪሶችን ነው ፕሮቫይድ የሚያደርግ። ሰርቪሶችን ፕሮቫይድ የሚያደርግ የኢኮኖሚክ ሴክተር ደግሞ ወይ ተርሻሪ ነው ወይ ደግሞ ሃየር ሴክተር ነው የሚባል እንጂ ፕራይሜሪ ኢኮኖሚክ ሴክተር አይደለም። ስለዚህ ኤውንም ቢ ደግሞ ማይኒንግ ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ማይኒንግ ነው ቀጥታ አርዝ ላይ ያለ ሪሶርስን ዳይሬክትሊ ኤክስትራክት የምናደርግበት ፕሮሰስ ማለት ነው። ከናቹራል ያለን ነገር ደግሞ ዳይሬክትሊ ኤክስትራክት የምናደርግበት ፕሮሰስ ያ ፕራይሜሪ ኢኮኖሚክ ሴክተር ስለሆነ ቢ ትክክለኛው መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን የካንትሪ where most people work in agriculture is generally considered to be አንድ ካንትሪ ውስጥ ያሉ ህዝቦች አብዛኞቹ አግሪካልቸራል አክቲቪቲ ላይ የሚሳተፉ ከሆነ ወይም ፓርቲሲፔት የሚያደርጉ ከሆነ ያቺ ካንትሪ ምን ተደርጋ ኮንሲደር ትደረጋለች ነው የሚልና የኤ ሃይሊ ኢንዱስትሪያላይዝድ ይለናል። ይሄ መልስ ነው፣ ምክንያቱም ሃይሊ ኢንዱስትሪያላይዝድ የሆነች ካንትሪ አብዛኞቹ ፒፕሎቿ ወይ ኢንዱስትሪ ላይ ወይ ደግሞ ሰርቪስ ፕሮዳክሽን ላይ ነው እንጂ ተሳትፎ የሚያደርጉ አግሪካልቸር ላይ አይደለም። ስለዚህ ኤውንም ቢ ደግሞ ፖስት ኢንዱስትሪያል ይሄም በተመሳሳይ ሰርቪስ ላይ ነው እነዚህም ፓርቲሲፔት የሚያደርጉ እንጂ አግሪካልቸር ላይ አይደለም። የሲ ደግሞ ለስ ዲቨሎፕድ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም እነዚህ ለስ ዲቨሎፕድ ላይ ያሉ ፒፕሎች አብዛኞች አግሪካልቸራል አክቲቪቲ ላይ ነው ዲፔንደንት የሚሆኑ እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዊች ስቴትመንት ቤስት ኤክስፕሌን ዋይ ፕራይመሪ ኢኮኖሚክ አክቲቪቲ ዲፔንድስ ሄቪሊ ኦን ኔቸር? የትኛው ስቴትመንት ነው በደንብ ፕራይመሪ ኢኮኖሚክ አክቲቪቲ ኔቸር ላይ በጣም ዲፔንደንት እንደሆነ የሚገልጸው ነው የሚልና የኤ ዘ ዩዝ አድቫንስድ ቴክኖሎጂ ኦንሊ ይለናል። ይህ መልስ ነው፣ ምክንያቱም ቴክኖሎጂ ይረዳቸዋል ግን ዋነኛ ብቸኛው ሪዝን ግን አይደለም። ስለዚህ ኤ ሆነም ቢ ደግሞ they are controlled by banks ይሄን በተመሳሳይ መልስ ሲሆን ምክንያቱም ባንክ ናቹራል ዲፔንደንሲን ዲተርማይን ስለማያደርግ ማለት ነው። ስለዚህ ቢ ማይሆንም ሲ ደግሞ the extract or use natural resource directly ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም እነዚህ የፕራይመሪ ኢኮኖሚክ አክቲቪቲ የሚባሉት አግሪካልቸር፣ ፊሽንግ፣ ፎረስትሪ እና ማይኒንግ ማለት ነው። ወይም ደግሞ ቀጥታ በናቹራል የሚገኝ ነገርን ቀጥታ የምንጠቀምበት የኢኮኖሚክ አክቲቪቲ ሂደት ያ ፕራይመሪ ኢኮኖሚክ አክቲቪቲ ይባላል። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which Ethiopia climate zone is traditionally associated with high agricultural productivity and dense rural population ይለናል። የትኛው የኢትዮጵያ ክላይሜቲክ ዞን ያለው ስፍራ ነው በትራዲሽናሊ ከፍተኛ የሆነ አግሪካልቸራል ፕሮዳክቲቪቲ እና እዚህ በተጨማሪ ደግሞ በስፍራ ያሉ ህዝቦች ተጠጋግተው የሚሰፍሩበት ነው የሚለና የኤ በረሃ ላይ ይለናል። በረሃ መልስ ነው፣ ምክንያቱም በረሃ በጣም ሆት ነው፣ ድራይ ነው፣ አግሪካልቸር ፕሮዳክሽኑ የቀነሰ ነው። እዚህ በተጨማሪ ደግሞ ህዝቦች ተራርቀው ነው የሚሰፍሩ። ስለዚህ ኤውንም ቢ ደግሞ ቆላ ይለናል። ቆላም መልስ አይሆንም፣ ምክንያቱም ይህም ሎወር ነው። እዚህ በተጨማሪ ደግሞ በጣም ሆተር ነው። ስለዚህ ቢ ማይሆንም ሲ ደግሞ ደጋ ኤንድ ወይና ደጋ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ይሄ እነዚህ ሁለት ስፍራዎች ናቸው። በፋርሚንግም ስናያቸው በጣም ሃይ የሆነ ፕሮዳክቲቪቲ ያላቸው፣ እዚህ በተጨማሪም እዚህ ቦታ ላይ የሚኖሩ ህዝቦች ደግሞ በጣም ተዘጋግተው ደንስሊ ሰፍረው ነው የሚገኙ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የፋርመር ኢን ጋምቤላ ክሊር ፎረስትስ cultivate land for a few years and then move to another area. This farming system is called አንድ ጋምቤላ ውስጥ ያለ ፋርመር ዛፎቹን ቆርጦ የሆነን ስፍራ ለተወሰኑ አመታት ከልቲቤት ካደረገ በኋላ ትቶት ቢሄድ ይሄ የፋርሚንግ ሲስተም ያ ወይም ያ ጋምቤላ የተጠቀመው የፋርሚንግ ሲስተም ምን ፋርሚንግ ሲስተም ነው የሚለና የኤ ፕላንቴሽን አግሪካልቸር ይለናል። መልስ አይሆንም፣ ምክንያቱም ፕላንቴሽን ፋርሚንግ በላርጅ ስኬል የሚደረግ የኮመርሻል ፋርሚንግ አይነት ስለሆነ ማለት ነው። ስለዚህ ኤውንም ቢ ደግሞ ሚክስድ ፋርሚንግ ይለናል። በተመሳሳይ መልስ ይሆን፣ ምክንያቱም ሚክስድ ፋርሚንግ ክሮፕን እና ላይቭ ስቶክን ኮምባይን ያደረገ የፋርሚንግ አይነት ነው። ስለዚህ ቢ ማይሆንም ሲ ደግሞ ሽፍቲንግ ካልቲቬሽን ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ሽፍቲንግ ካልቲቬሽን ነው የሆነ ፕሎት ኦፍ ላንድን ካመረትንበት በኋላ ፕሮዳክቲቪቲ ሲቀንስ ተሰንንየድበት ፕሮሰስ ማለት ነው። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is a perennial crop commonly grown in Ethiopia? በኢትዮጵያ ኮመንሊ የሚያድግ የፔሬኒያል ክሮፕ የትኛው ነው የሚለና የኤ ዌት ይለናል። ዌት መልስ አይሆንም፣ ምክንያቱም ዌት አኑዋል የሆነ የሴሪናል ክሮፕ ነው እንጂ ፔሬኒያል ክሮፕ አይደለም። ስለዚህ ኤ አሁንም ቢ ደግሞ ባሪል ይለናል። ይህም በተመሳሳይ ሃርቨስት በየአመቱ ሃርቨስት የሚደረግ ነው እንጂ ፔሬኒያል ክሮፕ አይደለም። ስለዚህ ቢ ማይሆንም ሲ ኮፊ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኮፊ ነው
ፕሪኒያል ክሮፕ ምርቶች ከተዘረዘሩት ማለት ነው። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best describe subsistence farming የትኛው ስቴትመንት ነው ከአማራጮች ውስጥ ካሉ ሰብስቴንስ ፋርሚንግን በደንብ የሚገልጸው ነው የሚለን የኤ ፕሮዳክሽን mainly for export market ይለናል። ይህ መልስ ነው፣ ምክንያቱም ይሄ ኮመርሻል ፋርሚንግ ነው እንጂ ሰብስቴንስ ፋርሚንግ አይደለም። ስለዚህ ኤውንም ቢ ደግሞ ፕሮዳክሽን mainly for family consumption ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ሰብስቴንስ ፋርሚንግ ማለት ፋርመር የፋርመሩ የራሱን ቤተሰብ ለመመገብ የሚያካሂደው የፋርሚንግ አይነት ስለሆነ ማለት ነው። ስለዚህ ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ኢትዮጵያ ራንክስ ፈርስት ኢን አፍሪካ ኢን ተርምስ ኦፍ ኢትዮጵያ ከአፍሪካ አንደኛ የሆነችበት ነገር ወይም ደግሞ አንደኛ ናት ብትባልበት በየትኛው ነው የሚለን የኤ በኮፊ ፕሮዳክሽን ይለናል። መልስ አይሆንም። ኢትዮጵያ ኢምፖርታንት ናት አፍሪካ ውስጥ ካሉ ካንትሪዎች የኮፊ ፕሮዳክሽን ላይ፣ ግን አንደኛ እንደሆነች መጽሐፋችሁ ስለማይገልጽ አይሆንም። ቢ ደግሞ ጎልድ ፕሮዳክሽን ይላል። በተመሳሳይ መልስ አይሆንም፣ ምክንያቱም ኢትዮጵያ አይደለችም ፈርስት አፍሪካ ውስጥ በጎልድ ፕሮዳክሽን። የሲ ደግሞ ካትል ፖፑሌሽን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኢትዮጵያ ላርጀር የሆነ የካትል ፖፑሌሽን አፍሪካ ውስጥ ካላት ካንትሪዎች አንደኛው እሷ ስለሆነች ማለት ነው። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is not a major use of forest in Ethiopia የትኛው ነው ዋነኛ ኢትዮጵያ ውስጥ የፎረስት ዩዝ ያልሆነው ነው የሚለን የኤ ፊውል ውድ ይለናል። መልስ ነው፣ ምክንያቱም ፎረስት ፊውል ውድን ፕሮቫይድ ስለሚያደርግ ማለት ነው፣ ያልሆነው ስለሚል። አሁንም ቢ ደግሞ ፈርኒቸር ፕሮዳክሽን በተመሳሳይ ፎረስት ለፈርኒቸር ፕሮዳክሽን ይረዳናል። ስለዚህ መልስ አይሆንም። ሲ ደግሞ ቢልዲንግ ማቴሪያልስ በተመሳሳይም የፎረስት ዩዝ ነው። ስለዚህ መልስ አይሆንም። የዲ ደግሞ ፔትሮሊየም ፕሮዳክሽን ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ፔትሮሊየም ከፎረስት ስለማይገኝ ማለት ነው። ሌላኛው ቀጣይ ጥያቄያችን why is fishing in Ethiopia mainly concentrated in lakes and rivers ለምንድን ነው ኢትዮጵያ ውስጥ ያለ የአሳ ማስገር ሂደት አብዛኛው ሌክ ላይ እና ሪቨር ላይ ብቻ ኮንሰንትሬት የሚያደርግ ነው የሚለን የኤ ኢትዮጵያ has a long coastline ኢትዮጵያ ሎንግ የሆነ ኮስት ላይን ስላላት ይላል። ይህ መልስ አይሆንም፣ ምክንያቱም ኢትዮጵያ ሲጀመር ኮስት ላይን የላትም። ስለዚህ ኤ አይሆንም። ቢ ደግሞ ኢትዮጵያ mainly depends on fresh water resource ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም አብዛኛው የፊሽንግ ቴክስ ፕሌስ የሚያደርጉ እነዚህ ፍሬሽ ዋተር ሌኮች ላይ ሪቨሮች እና ፖንዶች ላይ ስለሆነ ማለት ነው። ስለዚህ ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following activity belongs to the secondary economic sector የትኛው አክቲቪቲ ነው ከሰከንዳሪ ኢኮኖሚክ ሴክተር ውስጥ የሚመደበው ነው የሚለን የኤ ፊሽንግ ይለናል። ቅድም ላይ ተናል ፕራይሜሪ ነው ፊሽንግ። ኤ አይሆንም። ቢም ማይኒንግ፣ ይህም በተመሳሳይ ፕራይሜሪ ነው። ሲ ማኑፋክቸሪንግ ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ማኑፋክቸሪንግ ነው ሮ ማቴሪያልን ወደ ፊኒሽ ፕሮዳክት የመቀየር ፕሮሰስ ስለሆነ ማለት ነው። ሰከንዳሪ ኢኮኖሚክ ሴክተር ማለት ደግሞ የሆነ ሮ ማቴሪያልን ተጠቅመን ያን ፊኒሽ ወደሆነ ፕሮዳክሽን የምንቀይርበት ፕሮሰስ ስለሆነ በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን what is the main difference between primary and secondary economic activity የፕራይሜሪ እና የሰከንዳሪ ኢኮኖሚክ አክቲቪቲ ዋና ልዩነት የትኛው ነው የሚለና የኤ ፕራይሜሪ አክቲቪቲ ፕሮቫይድ ሰርቪስስ while secondary activity provide goods ይለናል። ይህ መልስ ነው፣ ምክንያቱም ሰርቪስ mainly tertiary activity ነው እንጂ የሰከንዳሪ አክቲቪቲ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሰከንዳሪ አክቲቪቲ ኤክስትራክት ሪሶርስ ዳይሬክትሊ ፍሮም ኔቸር ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም የኤክስትራክሽን ከፕራይሜሪ አክቲቪቲ ጋር ነው የሚያዝ እንጂ ከሰከንዳሪ አይደለም። ስለዚህ ቢም አይሆንም። ሲ ደግሞ ፕራይሜሪ አክቲቪቲ ኤክስትራክት ሪሶርስስ ዋይል ሴከንዳሪ አክቲቪቲ ፕሮሰስ ዘም ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ፕራይሜሪ አክቲቪቲ ሮ ማቴሪያሎችን ኦብቴን ማድረግ ብቻ ነው። ያገኘነውን ሮ ማቴሪያል ደግሞ ኦብቴን ያደረግነው ወደ ፊኒሽ ፕሮዳክሽን ስንቀይረው ደግሞ ያ ሰከንዳሪ አክቲቪቲ ይባላል፣ ወይም ደግሞ ፕሮሰስ እናደርገው ማለት ነው። እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which one of the following is an example of a cottage industry in Ethiopia የትኛው ኤግዛምፕል ነው ኢትዮጵያ ውስጥ ከሚገኙ የኮቴጅ ኢንዱስትሪዎች ኤግዛምፕል የሆነው ነው የሚለን የኤ አውቶሞቢል ማኑፋክቸሪንግ ይለናል። ይህ መልስ የሆነ ምክንያቱም ይህ የሞደርን ማኑፋክቸሪንግ ኢንዱስትሪ ነው እንጂ የኮቴጅ ኢንዱስትሪ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ቴክስታይል ፋክተሪ ይለናል። ይህም በተመሳሳይ ሞደርን ኢንዱስትሪ ነው። ስለዚህ መልስ አይሆንም። ሲ ደግሞ ፖተሪ ሜኪንግ ይለናል። ትክክለኛው መልስ የሚሆነው ነው፣ ምክንያቱም ፖተሪ ትራዲሽናል የኮቴጅ ኢንዱስትሪ ስለሆነ ማለት ነው፣ ወይም ደግሞ የትራዲሽናል ሲስተም ተጠቅሞ የሚካሄድ የኢንዱስትሪ አይነት ስለሆነ በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why have ኢትዮጵያ ኮቴጅ ኢንዱስትሪ ዲቨሎፕድ ስሎሊ ለምንድን ነው ኢትዮጵያ ውስጥ ያሉ የኮቴጅ ኢንዱስትሪዎች በዝግመት የሚያድጉት ነው የሚለና የኤ ላክ ኦፍ ናቹራል ሪሶርስ ስለሌለና ሊመልስ ነው፣ ምክንያቱም ሪሶርስ ሜን ፕሮብለም አይደለም ወይም ደግሞ እንደ ሜን ፕሮብለምነት ሜንሽን ሊደረግ አይችልም። ስለዚህ ኤ አይሆንም። ቢ ደግሞ ኔጌቲቭ ትራዲሽናል አቲቲዩድ ቱዋርድስ ሰች አክቲቪቲ ትክክለኛው መልሳችን የሚሆነው ነው።
ምክንያቱም ሶሻል እነዚህ ስራዎች ያለው አቲቲዩድ በጣም ዝቅተኛ ነውና ይሄ ደግሞ እንደ ዋነኛነት ኢንዱስትሪ ስሎሊ እንዲያድግ ምክንያትነት ሊጠቀስ የሚችለው ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is a tertiary economic activity የትኛው ነው የተርሻል ኢኮኖሚክ አክቲቪቲ የሆነው ነው የሚለን የኤ አግሪካልቸር ይለናል። አግሪካልቸር ፕራይመሪ ነው ስለዚህ መልስ አይሆንም። ቢ ማይኒንግ በተመሳሳይ ፕራይመሪ ነው። ሲ ትሬድ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ትሬድ ነው ሰርቪሶችን ፕሮቫይድ የሚያደርግ ከዚህ በተጨማሪ ደግሞ ከተርሻሪ ሴክተር የሚመደበው ትሬድ ነው ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ሆስፒታል ሜንሊ ቢሎንግስ ቱ ዊች ኢኮኖሚክ ሴክተር ሆስፒታል ከየትኛው የኢኮኖሚክ ሴክተር ውስጥ ነው የሚመደብ ነው የሚለን የኤ ከፕራይመሪ ይለናል። ይህ መልስ አይሆንም ምክንያቱም ሆስፒታል ኤክስትራክት የምናደርገው ሪሶርስ ስላልሆነ ማለት ነው። ቢ ደግሞ ሰከንዳሪ ይለናል። ይህም በተመሳሳይ ማኑፋክቸር ፕሮዳክሽን ስላልሆነ ሆስፒታል በዚህ ምክንያት ሰከንዳሪ ሊሆን አይችልም። ሲ ደግሞ ተርሻሪ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ሆስፒታል ሰርቪስ ነው ፕሮቫይድ የሚያደርግ ሰርቪስ ፕሮቫይድ የሚያደርግ ደግሞ ኢኮኖሚክ ሴክተር ተርሻሪ ኢኮኖሚክ ሴክተር እንደሚባል ስላየነ በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which activity best represent the quaternary sector የትኛው ኤግዛምፕል ነው የኳተርናሪ ሴክተርን በደንብ የሚገልጸው ነው የሚለን የኤ ግሮዊንግ ኮፊ ይለናል። ይህ መልስ አይሆንም ምክንያቱም ይሄኛው አግሪካልቸር ነው ግሮዊንግ ኮፊ ማለት አግሪካልቸር ነው አግሪካልቸር ደግሞ ፕራይመሪ ነው ስለዚህ ኤ አይሆንም። ቢ ደግሞ ፕሮዲሲንግ ሴሜንትስ ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም ሴሜንትን ማምረት ከማኑፋክቸሪንግ ጋር ነው የሚያዝ ማኑፋክቸሪንግ ደግሞ ቅድም ላይ እንዳየ ነው ሰከንዳሪ ነው ስለዚህ ቢም አይሆንም። የሲ ደግሞ ሳይንቲፊክ ሪሰርች ይለናል። ትክክለኛ መልሳችን የሚሆነው ምክንያቱም ሪሰርች ስፔሻላይዝ የሆነ ኖሌጅ እና ስኪል ይጠይቀናል። ኳተርናሪ ሴክተር የሚባሉት ደግሞ እነዚህ ኖሌጅ እና ስኪል የሚጠይቁ አክቲቪቲዎች ኳተርናሪ ሴክተር ውስጥ ይመደባሉ እና በዚህ መሰረት ሲ ሳይንቲፊክ ሪሰርች ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኩሊናሪ ኢኮኖሚክ አክቲቪቲ ሜንሊ ኢንቮልቭስ ኩሊናሪ ኢኮኖሚክ አክቲቪቲ በዋነኝነት የሚያሳትፏቸው እነማን ነው የሚለና የኤ ኤክስትራክሽን ኦፍ ሚነራልስ ይለናል። ይህ መልስ አይሆንም ምክንያቱም ይህ ፕራይመሪ አክቲቪቲ ነው። የቢ ደግሞ ሃይ ሌቭል ዲሲዥን ሜኪንግ ኤንድ ሊደርሺፕ ትክክለኛ መልሳችን የሚሆነው ነው ምክንያቱም ኩሊናሪ አክቲቪቲ ቶፕ የሆነ ኤክስኪዩቲቭ ሲኒየር ኦፊሻሎችንና ሜጀር የሆኑ ዲሲዥን ሜከሮችን የያዘ ስለሆነ በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain the importance of agriculture in Ethiopia የትኛው ስቴትመንት ነው በደንብ ኢትዮጵያ ውስጥ ስላለ አግሪካልቸር አስፈላጊነት የሚጠቅሰው ነው የሚለን የኤ it employ only a small number of people ይለናል። መልስ ነው ምክንያቱም አግሪካልቸር አብዛኛውን የማጆሪቲ ኦፍ ኢትዮጵያንን ስለሚቀጠር ማለት ነው ስለዚህ ስሞል ስለሚል መልስ አይሆንም። ቢ ደግሞ it contributes little to export ይለናል። በተመሳሳይ መልስ አይሆንም ምክንያቱም አብዛኞቹን የኤክስፖርት ኮሚዲቲዎች እዚህ ስለሚወሰዱ ማለት ነው ስለዚህ ቢም አይሆንም። ሲ ደግሞ it is a major source of employment and export earning ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አግሪካልቸር ዋነኛ ሶርስ ኦፍ ጆብ ኤክስፖርቲንግ እና ጂዲፒ ስለሆነ ማለት ነው ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a farmer grows crop mainly to sell them and earn profits this is an example of farmer ክሮፖችን ለመሸጥና ከነሱ ትርፍ ለማግኘት የሚያመርት ከሆነ ያ የምን ኤግዛምፕል ነው የሚለን ኤ ሰብስታንስ ፋርሚንግ ይለናል። ሰብስታንስ ፋርሚንግ አይሆንም ምክንያቱም ይሄን ቅድም ላይ እንዳየነው የፋሚሊ ኮንሰምፕሽንን ለማሟላት ስለሆነ ማለት ነው እንጂ ለመሸጥ አይደለም ስለዚህ ኤ አይሆንም። ቢ ደግሞ ኮመርሻል ፋርሚንግ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ኮመርሻል ፋርሚንግ ነው እነዚህ ፕሮዳክቶችን በመሸጥ ትርፍ ለማግኘት አላማ ተደርጎ የሚደረግ የፋርሚንግ አይነት ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is the strongest evidence that Ethiopia economy is heavily dependent on agriculture የትኛው ከአማራጮች ውስጥ ካሉት የትኛው ነው የኢትዮጵያ ኢኮኖሚ በአብዛኛው አግሪካልቸር ላይ ዲፔንድ እንደሆነ በደንብ የሚያሳይ ነው የሚለን የኤ አግሪካልቸር ኢምፕሎይ አባውት 80% ኦፍ ዘ ፖፑሌሽን ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ኢትዮጵያ ውስጥ ካሉ ፖፑሌሽኑ 80% የሚሆኑት አግሪካልቸር ላይ ዲፔንደንት የሆኑ ናቸው እና ይሄ ደግሞ ሀገሪቷ ምን ያክል ኢኮኖሚካሊ አግሪካልቸር ላይ ዲፔንደንት እንደሆነ ስለሚያሳይ በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which farming system is most likely to contribute directly to the foreign exchange earning የትኛው የፋርሚንግ ሲስተም ነው ዳይሬክትሊ ወይም በቀጥታ ለውጭ ምንዛሬ ዳይሬክትሊ ኮንትሪቢዩት የሚያደርግ ነው የሚለና የኤ ሰብስታንስ ፋርሚንግ ይለናል። ሰብስታንስ ፋርሚንግ የሚሸጥ ሲጀመር አይደለም ስለዚህ ኤ አይሆንም። ቢ ደግሞ ባክያርድ ጋርደኒንግ ይለናል። ይሄን በተመሳሳይ መልስ አይሆንም ምክንያቱም ይሄ ባክያርድ ጋርደኒንግ ማለት የጓሮ አትክልቶች ማለት ነው። እነዚህ በስሞል ስኬል ነው የሚደረጉ እና ደግሞ ሎካል ላይ ነው እንጂ ኤክስፖርት ስለማይደረጉ ስለዚህ ቢ አይሆንም። ሲ ደግሞ ካሽ ክሮፕ ፕሮዳክሽን ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም እነዚህ ካሽ ክሮፕ ፕሮዳክሽን ነው ልክ እንደ ኮፊ፣ ኦይል ሲድ፣ ፍላወር ያሉት ኤክስፖርት ተደርገው የውጭ ምንዛሬን ወደ ሀገር
የሚያስገቡ ማለት ነው። እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a major weakness of subsistence farming is that የሰብስቴንስ ፋርሚንግ ዋና ዊክነሱ ወይም ደግሞ ድክመቱ ምን ነው የሚለን የኤ ፕሮዲስ ላርጅ ኤክስፖርት ኤርኒንግስ ይለናል። ሲጀመር ኤክስፖርት አይደረግም። ስለዚህ ኤውንም ቢ ደግሞ ክሬት ላርጅ ማርኬት ሰርፕለስስ በተመሳሳይ መልስ ይሆን። ምክንያቱም ሰርፕለስ ፕሮዳክሽን እዚህ ላይ ያለ በጣም ሊሚትድ ነው እንጂ ላርጅ አይደለም። ስለዚህ ቢ ማይሆንም። ኤሲ ደግሞ ሊቭስ ሊትል ፕሮዲስ አቬይላቢሊቲ ፎር ሴል ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም በዚህ ሲስተም አብዛኛው ፕሮዲስ የሚደረጉት ለኮንሳምፕሽን ነው እንጂ ለሚሸጥ አይደለም። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which problem of Ethiopia agriculture is directly caused by the continuous division of farmlands among family members? አማራጮች ውስጥ ከተዘረዘሩት የትኛው ነው የኢትዮጵያ አግሪካልቸር በቀጥታ በቤተሰብ አባላት መካከል የፋርምላንድ ዲቪዥን የተፈጠረው ነው የሚለን የኤ ላንድ ዲግራዴሽን ይለናል። ይህ መልስ ነው። ምክንያቱም ይህ ከሶይል ኢሮዥን እና ከፈርቲሊቲ ሎስ ጋር ነው እንጂ የሚያዝ ከዚህ ጋር አይደለም። ስለዚህ ኤ ሆንም። ቢ ደግሞ ቫሪያብል ሬንፎል ይለናል። ይህም በተመሳሳይ ሬንፎል ከክላይሜት ፋክተር ጋር ነው ከዚህ ጋር አያያዝም። ስለዚህ መልስ አይሆንም። ሲ ደግሞ ፋርም ፍራግሜንቴሽን ትክክለኛው መልሳችን የሚሆነው ምክንያቱም ይሄ ነው በኢነርታንስ ወይም ደግሞ በውርስ ምክንያት በማድረግ ፋርሞች ስሞለር እና ፍራግመንትድ እንዲሆኑ የሚያደርጋቸው። ስለዚህ ትክክለኛው መልሳችን ሲሆናል። ሌላኛው ቀጣይ ጥያቄያችን a year with excessive rainfall can still reduce agricultural productivity because በአመት ውስጥ ከበቂ በላይ ሬንፎል ካለ አግሪካልቸር ፕሮዳክቲቪቲን ሪዲዩስ ያደርጋል። ምክንያቱም ኤ ኦል ክሮፕስ ሪኳየር አንሊሚትድ ዋተር ይለናል። ይህ መልስ አይሆን። ምክንያቱም ኤክሰስ ዋተር ሃርምፉል ነው። ስለዚህ ኤ ሆንም። ቢ ደግሞ ቱ ማች ሬንፎል ሜይ ዳሜጅ ክሮፕስ ኤንድ ፋርሚንግ አክቲቪቲ ትክክለኛው መልሳችን የሚሆነው ነው። ምክንያቱም ቦዝ ድሮት እና ሬንፎል ኤክሰስ ከሆኑ ፕሮዳክሽን ይቀንሳሉ። ስለዚህ በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዊ ስቴትመንት ቤዝ ዲስክራይብ ኢትዮጵያ ትሬድ ባላንስ አማራጮች ውስጥ ካሉት የትኛው ስቴትመንት ነው በደንብ ስለ ኢትዮጵያ ውስጥ ስላለ የትሬድ ባላንስ ዲስክራይብ የሚያደርግ ነው የሚለና የኤ ኤክስፖርትስ አር ግሬተር ዛን ኢምፖርት ይለናል። ይሄ ትክክለኛ መልስ አይሆንም። ምክንያቱም ኢትዮጵያ ኢምፖርት ሞር ዛን ኢት ኤክስፖርት ነው መባል የነበረበት፣ ምክንያቱም ኤክስፖርት ከምናደርገው በላይ ስለምናስገባ ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ኤክስፖርት ኢኳል ኢምፖርት በተመሳሳይ አይሆንም። ሲ ደግሞ ኢምፖርትስ አር ግሬተር ዛን ኤክስፖርት ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም የኢትዮጵያ ኤክስፒሪየንስ የትሬድ ዲፊሲት ፕሮብለም ስላለ ማለት ነው። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which export commodity contributes the highest share of ኢትዮጵያ ኤክስፖርት earning in 2019 እስከ 20 ነው የሚለን። በ2019 እና 20 ኢትዮጵያ ኤክስፖርት ከምታረጋቸው ኮሚዲቲዎች ሃይስት ሸሩን የሚወስዱ ይሄን ደግሞ በጣም ኤክስፖርት አድርጌ የነበሩ የትኛው ነው የሚለን የኤ ጎልድ ይለናል። ጎልድ ኤክስፖርት አታረግም ብዙ። ስለዚህ ኤውንም ቢ ኮፊ ትክክለኛው መልሳችን የሚሆነው ነው። ምክንያቱም እስካሁን ኢትዮጵያ ውስጥ ኤክስፖርት ከሚደረጉ ሊዲንግ ኮሚዲቲ የሚባለው ይሄ ስለሆነ ማለት ነው። ስለዚህ ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why is road transport the most important mode of transport in ኢትዮጵያ? ለምንድን ነው የሮድ ወይም ደግሞ የአስፓልት ትራንስፖርት ኢትዮጵያ ውስጥ ካሉ ትራንስፖርቶች በጣም አስፈላጊ እንዲሆን ያደረገው? ምክንያቱም ምንድነው ነው የሚለና የኤ it is the only available transport system ይለናል። መልሰው ነው። ምክንያቱም ሌሎች ትራንስፖርት ሲስተሞች ልክ እንደ ባቡር መርከብም ኢትዮጵያ ውስጥ ስለሚገኙ ማለት ነው። ስለዚህ ኤውንም ቢ ደግሞ it is most widespread and flexible than other modes ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ሮድ ሞር ኤሪያዎችን ሪች ማድረግ ይችላል። እዚህ በተጨማሪ ደግሞ ፍሌክሲብል ስለሆነ ማለት ሌሎች አንፃር እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which mode of transport is generally the most suitable for carrying bulky goods over long distance at relative low cost ይለናል። የትኛው የትራንስፖርት አይነት ነው በጣም ብዙ የሆኑ ጉዶችን ተሸክሞ በትንሽ ወጪ ረጅም ርቀትን ለመሄድ ተመራጭ የሆነው ነው የሚለና የኤ ኤር ትራንስፖርት ይለናል። ይሄ መልስ ነው። ምክንያቱም ኤር ትራንስፖርት በጣም ፈጣን ነው ግን ኤክስፔንሲቭ ነው። ስለዚህ ኤውንም የቢ ደግሞ ሂውማን ፖርትሬጅ ይለናል። ይሄ መልስ ነው። ምክንያቱም ሂውማን ፖርትሬጅ ስሞል የሆኑ ሎዶችን ነው መሸከም የሚችል። ስለዚህ ይሄ መልስ ነው። የሲ ደግሞ ሬልዌይ ትራንስፖርት ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ሬልዌይ ነው በጣም ብዙ በልክ የሆኑ ጉዶችን ተሸክሞ በትንሽ ኮስት ረጅም ርቀት ለመሄድ ተመራጭ የሆነ የትራንስፖርት አይነት። ስለዚህ ሲ ትክክለኛው መልሳችን ይሆናል። አሁን ደግሞ የምርጫ የመጨረሻው ጥያቄያችንን ጥያቄ ቁጥር 30 እንሰራለን። government want to reduce road traffic accidents significantly which measure will likely have the greatest immediate impact? government የሮድ ትራፊክ አክሲደንትን በጣም መቀነስ ከፈለገ የትኛው ሜዠርመንት ነው በጣም ኢምፓክት ሊኖረው የሚችለው ነው የሚለና ወይም ደግሞ የትኛውን ቢጠቀም ተመራጭ ነው የሚለና የኤ encourage drivers to ignore speed limit ይለናል። የተጀመረ ኔጌቲቭ ነው። ምክንያቱም ስፒድ ሊሚትን ኢግኖር ማድረግ አክሲደንት ይጨምራል እንጂ አይቀንስም። ስለዚህ ኤ ሆንም ቢ ደግሞ
ኢንክሪዝ ድራይቨር ዲስትራክሽን ይለናል። ይህም በተመሳሳይ መልስ ይሆናል፣ ምክንያቱም ድራይቨር ዲስትራክሽን ዋነኛ ክራሽ እንዲፈጠር ምክንያት ስለሆነ ማለት ነው። ስለዚህ ቢ ማይሆንም ሲ ደግሞ ኢንፎርሲንግ ሮድ ሴፍቲ ሩልስ ኤንድ ሪዲዩሲንግ ኢምፓየር ድራይቪንግ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሮድ ሴፍቲ ሩሎችን መከተል አክሲደንት ስለሚቀንስ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ላይ ይዘላችሁ የቀረብነው የ9ኛ ክፍል ቻፕተር 5 ላይ የተወጣጡ 30 የማትሪክ ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ ቻፕተር 6 ላይ የተወጣጡ 30 ጥያቄዎችን በዚህ መንገድ በዚህ ቻናላችን እናደርሳችሁ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እንገናኝ።